ሰላም ውድ የሐቅ ዜና ቤተሰቦች፣ የሰዓቱን መረጃ ይዘን መጥተናል። እስከ ፍጻሜው አብራችሁን ቆዩ። የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። 1. ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ። 2. ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ። 3. ብፁዕ አቡነ ሕርያቆስን የሃዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ። 4. ብፁዕ አቡነ ናትናኤል ዘኮሎሮዳን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ። 5. ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎሮዳ ሀገረ ስብከትን እንዲመሩ። 6. ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ። 7. ብፁዕ አቡነ ዕንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ። 8. ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የተገኘ ነው። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፏል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝብን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህፃናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉ አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎች ሊቆሙ ይገባል ብለዋል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ፣ ለኦሮሞ ነጻነት ሰራዊትና ለፌዴራል መንግስት የተናጠል መልእክት አስተላልፏል። በዚህም ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማ ግብ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ወደ ሰላም በመምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋት የምንመርጥበት ጊዜ አሁን ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት እንደጀመረ ገለጸ። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የሥራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ ናቸው ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የሥራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል አክሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ብለዋል። ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርጓል ሲልም ገልጿል። 47ቱን ተጠርጣሪዎች በመረጃና በማስረጃ ለይቼ ነው በቁጥጥር ስር ያዋልኳቸው ብሏል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር እንደሆነ ይወቁት ያለ ሲሆን ሌሎችም ከዚህ ተግባር እንዲቆጠቡ አስጠንቅቋል። ከሰሞኑን የጤና ባለሙያዎች የጠየቅናቸው 12 የመብት ጥያቄዎች ባስቀመጥነው የጊዜ ገደብ ምላሽ አልተሰጣቸውም በማለት የሥራ ማቆም እንቅስቃሴ እያደረጉ ይገኛሉ። ከዚሁ ጋር በተያያዘ በርካታ ባለሙያዎች ለእስር መዳረጋቸው ይታወቃል። አንዳንዶች ሲፈቱ፣
ሌሎች በርካቶች ደግሞ በተለያዩ አካባቢዎች እስር ላይ ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ከግንቦት 5 ቀን 2017 ጀምሮ በተለያዩ የሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙት የሥራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቦ ነበር። እንዲሁም ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርጓል። በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የጤና ባለሙያዎች በቁጥጥር ስር የዋለ መሆኑን ኢሰመኮ ገልጾ በቁጥጥር ስር የዋሉ የጤና ባለሙያዎች አያያዝን አስመልክቶ ክትትል በማድረግ ላይ እንደሆነ ገልጾ ነበር። ለሰዓቱ ያዝንላችሁ መረጃ ይህንን ይመስል ነበር። በሌላ ጊዜ በሌላ ሰዓት በሌላ መረጃ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቪዲዮአችንን ላይክ በማድረግ ይጠብቁ። እስከዛው ቸር ሰንብቱ።